ውርደት እንዳይገጥምህ አስደንጋጭ አደጋ አደራ قال الله سبحانه وتعالى إن الصلاة كانت على المؤمنين كتابا موقوتا قال النبي صلى الله عليه وسلم رأس الأمر الإسلام وعموده الصلاة وذروة صنامها الجهاد في سبيل الله صلاة أدرى كبعد أملكو لا ملت أتولو ككبر لمنا لوت أتقللو بشرك لامسات أمت هلون تلو በአላህ ከማመን ከተውሂድ ቀጥሎ ሶላትን አደራ። ከኢማን በኋላ ሶላት ነው ህጋችን። ይህ ነው ድንጋዩ የሃይማኖታችን። እንደዚህ ነው ተርታው ውብ እስልምናችን። ሶላትን አደራ። ዙሁርና ዓስር፣ መግሪብ፣ ዒሻ፣ ፈጅር የድን ምሰሶ ነው አለው ትልቅ አጅር። በዙሁር በዓስር ተው አትዘናጋ፣ ውርደት እንዳይገጥምህ አስደንጋጭ አደጋ። መግሪብንም ቢሆን ስትሰግድ አትቻኮል፣ ይህ ዘግናኝ ወንጀል ነው እጅግ ከባድ ተንኮል። ሶላትን አደራ። በጣም በችኮላ ሶላት የምትሰግዱ ሙስሊም ነን በማለት ሁሌ የምትነግዱ የእምነታችሁ ፍቅር ከምን ላይ ነው አንዱ? በሉ እስኪ ነገሩ። የምትሯሯጡ ካላህ ፊት ቆማችሁ በሩጫ የምትመጡ በሩጫ ገብታችሁ ሙስሊም ነን ለማለት ህሊናው አላችሁ? ሌላ ምን ይባላል? ሂዳያ ይስጣችሁ። ለማንኛውም ግን ሶላትን አደራ። እየሰለቻችሁ ሶላት የምትቆሙ ስትሰግዱ ኢማሙን የምትቀደሙ ለኢሻና ለፈጅር የምትዳከሙ በኢስላም ህግጋት ሙናፊቅ ነው ስሙ። ቢመርህም ዋጠው እንደዚህ ነው ሁክሙ። ሶላትን አደራ። የዓለሙ ጌታ አዞናል ደጋግሞ፣ አውቆ የተወሰው ሶላትን ለግሞ ቅጣት ይገባዋል ከአላህ ፊት ቆሞ። ሶላትን አደራ። ሁለተኛው መርህ የኢስላም ማዕዘን፣ ሁሌ በየቀኑ በደስታም በሐዘን ታመን እንኳን ቢሆን በህመም ተክዘን ሶላት ግዴታ ነው አትጠራጠሩ። ይህን አስተምሩት ከተማ ገጠሩ። ሶላትን አደራ። ውዱ አስተማሪያችን ነቢዩ ሙሐመድ የሰላም ሰባኪው የኢማኑ ገመድ እኔ እንደሰገድኩት ስገዱ ብለዋል። እነሱን ያልሰማ ቅጣት ይገባዋል። ባለ ነቢዩ ሰለላሁ ዐለይሂ ወሰለም ሶሉ ከማ ረአይቱሙኒ ኡሶሊ። ሶላትን አደራ። ከነሱ ትእዛዝ ውጭ መትረህ አትከርክም። ሶላት ግዴታ ነው ጠላህም ወደድክም። ሰበቡን አታብዛ ደከመኝ ሰለቸኝ አይባልምና ልስገደው ሲመቸኝ። ይህንን የምልህ አይደለም